ወሰንጋላ አቤት ወሰንጋላ አንተ ከስንት ዓመተ ምህረት ጀምሮ ምን አበላሽታል? መርሳት ተዳራ ህይወቷን መሰቃቀል። እሺ ብር ስታገኝ ምን ታረጋታለህ? እንቅልፍ የላትም። ለምን ነው እንቅልፍ የምትከለክለው አንተ? የእኛ ስራ የእናንተ ስራ የእናንተ ስራ እንዴት ነው? ሰላም እንዴት ታገኛለች? እንዴት ታገኛለች? እንዴት ታገኛለች? ሰላም ታሳጣላችሁ አይደል? እንዴት ታገኛለች? አሁን ምን ትሆናለች? ታገኛለች። አሁን ታገኛለች። አታውቅም እንደምታገኝ? ወደዚህ ቤት እስከመጣች ድረስ እንደምታገኝ አታውቅም? ምን አልከኝ? ይድመለሰው 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 አንተ ወሰንጋላ ስንት ናችሁ እናንተ? ስንት ናችሁ በቁጥር? አንድ ነህ? አያቷ ነው የምታመልክክ? ምን እያረደችው የምታመልክ? ለምሳሌ ምንድን ነው የምታደርገው? ከብት፣ ዶሮ። በምን ወር ነው የሚታረድላችሁ? ግንቦት ላይ። ግንቦት ስንት ላይ? ግንቦት ስንት? ግንቦት አንድ እስከ 10። እኔ እዚህ ቤት ግንቦት 1 እስከ 10 አንዳንድ ፕሮግራሞችን ያደርጋል። አሜን። ወሰንጋላ እናቃጥላለን። አሜን። አረ ደስ ያለው ሰው ለጌታ ክብር ይስጥ። እዚህ ቤት እንደምትቃጠል አታውቅም? ወሰንጋላ አወቁ። ለምን መጣ? አይቀድም እሷ ናት እኮ ያመጣችኝ። እቺ ጓደኛዋ ማነው ያመጣች? ጓደኛዋ ነው እየጠራች። ማን ትባላለች ጓደኛዋ? ጸዳሏ። ወደ ክርስቶስ ሰዎችን የምትጠሩ ሰዎችን አጋንንትን ታስጨንቃላችሁ። ወደ ክርስቶስ ሰዎችን የምትጠሩ አጋንንትን ባለበት ቦታ ማስጨነቅ ትጀምራላችሁ። አንተ ወሰንጋላ አልሸኝም። 18 ዓመት ሙሉ ያቃጠልቃት እሷ። አንተንማ ዛሬ አቃጥላለሁ በኢየሱስ። እርጋለም ከተማ አሁን ምን ሰራላት? አትልም ወሴ። ሌሎች ተከታዮች እነማን ናቸው? እነሱ እነማን ናቸው? አዳልሞቴ። እሺ ጦቃር ሶባ። እሺ ጦቃር ሶባ፣ አዳልሞቴ፣ ወሰንጋላ ናችሁ እናንተ። አሁን እርጋለም ለቃችሁ ትሄዳላችሁ። አትሉ? አማራጭ የለም አይደል? አሁን እርጋለምን እንደምትለቅ ታውቃላት? ብዙ ወሰንጋላዎች እርጋለም ከተማ አሉ አይደለ? እየተመለካችሁ ነው አሁንም? በሚገባ እኔ እርጋለም ላይ እሳት ጨምራለሁ። ወሰንጋላ አዳልሞት ጠቋሪ እንዳይመለክ በእርጋለም ከተማ ላይ እሳት ሆነ። ኢትዮጵያ ምድር ላይ አጋንንትን የሚበላ እሳት ሆነ። ቶሎ በል አይደለም አደንጎዶ ሚታሬ ኢየሱስ ያልባ ብለ እንጫወታቸዋለን። ቅባት የሚፈልግ ሰው አለ። ዲያብሎስን ለመምታት ቅባት የሚፈልግ ሰው አለ። እጆቻችሁን ከፍ አድርጉ። በጌታ በኢየሱስም የእግዚአብሔር ቅባት
ብላለን ለምን በቃ አድራሻ አይኖራችሁም ከዚህ በኋላ አድራሻችሁ ሲሆን ይሆናል አድራሻ አለው እንዴ እዛ አንድ ሰው የለውም ይበል አድራሻ የት ነው ወሰንጋላ አይኗን ክፈት እስቲ ክፈት አይኗን ክፈት ወደ እኔ ተመልከት ወሰንጋላ ወሰንጋላ እሷ ቸርች ትገባለች ቤተክርስቲያን ኦርቶዶክስ ትሄዳለች ኢየሱስ ጀግና ነው አንድ ሰው ኢየሱስ ይበሉ እዛ ገብታ አይደል የምትወጣው እዛ ገብታ አይደል የምትወጣው ወሰንጋላ እዛ ትቃጠላለህ ወይስ ገብታ ነው የምትወጣው ባርጋር ታዲራ ታውቂዋታ ሳታለዛ ሳታይ ማወቅ ፈልጌ እዛ አለ እሳት ወሰደ ጥሩ ለእናንተ ደስ ይላል ደስ ይላችኋል እዚሳ ምን ትሆናለህ አሁን አውራ ብጠይቅን የት ነው የምትሄደው ወዴት ቦታ የት ነው ወደ ዘመዶች እነማን ናቸው ዘመዶች እነማን ናቸው አዳልሞቴ ዘመዶች የት አሉ የት አገራቸው የት ሀገር የመጣንበት የሚጠይቅን ብቻ አውራ የት ሀገር አልኩ የት ሀገር ከየት ነው መጣው አንተ ከጥልቅ ነው አይደለ ስማ ከጥልቅ ነው መጣው አንተ ተጠርቼ ተጠርተህ ሳልጠራ ትመጣ ማለት ማን ጠርቶ ነው መጣው አያቷ ምን ብላ ጠራች ና የሰማ ወዳጅነን እሷ እኮ ነች የለችም ማን ነው ገደለው እኛ እንጨት ላይ ሰቀላት ምን ሰጣችሁ እንጨት ላይ ወሰድ እንጨት ላይ አሰቅለን እንጨት ላይ እንዲህ እናቷን አያቷን እንዲያሰቅለ ገደልክ የምታመልክህን ስማ የምታመልክህን እንጨት ላይ አሰቅለህ ትገላለህ እንዴ ለምን ግብሩ ሲያልፍ መቼ ነው ግንቦት ላይ የሚከበርላችሁ ግንቦት አንድ ግንቦት ሁለት ሰውን ታርዳላችሁ ማለት ነው ሰውን ግንቦት አንድ ነው ግንቦት ሁለት ሶስት አራት ምናምን ሲሆን እስከ 10 ትታቀሳላችሁ 11 ሲሆን እሳ በቃ ዋጋውን የሚሰጡት የኛ ምን ነው የእናንተ ዋጋ የኛ ዋጋ ቆሻሻ ማስለቀም አስሮ ቤት ማስቀመጥ እሺ ሁሉ ነገር ማበላሸት እሺ እዛ ላይ ማሰናበት አባቴ አመሰግናለሁ ክብር ለኢየሱስ አይገባውም በእውነት
ምን ቆማል? ልሸኝ ነው። ተዘጋጃል? እርቃነ ትለቃል አትለቅ? ኧረ በደንብ መቆሚያ የምንለቅ መቆሚያ ያላችሁ አሁን እርቃንም ላይ የለም። ነብዮች ብቻ ምን ይሰማሃል? ስዘመር ምን ይሰማሃል? ምን ትሆናለህ? ልሸኝ አይደለ? አቅም አነሰ አይደል? አቅም ተመቷል። የጠላት አቅም ተመቷል። የሚያዝን ተናገርና ትሄዳለህ። ልሸኝ ነው። ተዘጋጅተሃል? ተዘጋጅተሃል? ታች የሚቀበሉ አሉ። ስማ፣ ታች የሚቀበሉ አሉ። ቦታ ትረሳለህ። ቀጥታ ትወርዳለህ። የቱ ጋር ሰንጥቀህ ነው የምትወርደው? ስማ፣ የቱ ጋር ሰንጥቀህ ትወርዳለህ? ታች ያጨበጭቡልሃል ወይስ ያለቅሱልሃል? ያዝናል። ለምን? ተሸንፈህ ስለመጣ። ነቢያቶች ያሳይቀሩ ይሄን ዓለም ላይ ነቢያቶች አንተ አትወድም እንደ ነቢያቶች ነቢያቶችን አትወዳቸውም? ለምን? ሰባኪዎች አይደሉም? አትወደኝም? እኔንም አትወደኝም? ወሰንጋላ ስማ፣ አትወደኝም? ለምን? አጋንንትን በየቦታው የሚያስጨንቁ ትውልድ ይነሳል በኢየሱስ። አጋንንትን በመኪና ውስጥ የሚያስጨንቁ፣ በሰፈር በቀየ የሚያስጨንቁ የተቀቡ ልጆች ይነሳሉ። ለኔ ይሆንልኝ ካልክ አሜን በል። አሁን ቶሎ 3 ጊዜ በኃይለኛው ድምፅ ጩና ህይወቷን ለቀ፣ ልጆቿን ለቀ፣ ዘመኗን ለቀ፣ ገንዘቧን ለቀ። 3 ጊዜ በኃይል በመጮህ እንደሞተ ሰው ጥለሃት እንድትሄድ አዝዣለሁ። ለመጮህ 1 2 3 1 የመጨረሻ
ማን ነው ስምሽ? ስንቅነሽ ምን ሆንሽ? ከነቅድሙ አይዞሽ እዚህ ቸርች ነበርሽ? እዚህ ማን አመጣሽ? እዚህ መድረክ ላይ ያመጣሽ ማን ነው? የት ጋር ተቀመጥሽ? ቅድም እዛ ነው። ከዛ ማን አመጣሽ ወደዚህ ቤት ወደዚህ መድረክ አካባቢ? መልእክት ሲመጣ ብር ሲመጣ የሚቃጠል የማይተኛ ሰው አለ ብዬ ስናገር እዛ እኔ ነኝ አይደል ማለትሽ ታውቃለሽ። ወደዚህ መምጣትሽን ታውቃለሽ። እዛ ጋር ምንሽን ታውቃለሽ። ወደዚህ ግን መምጣትሽን ታውቃለሽ። አያትሽ ታመልክ ነበር ነው ወሰንጋላ ወሰንጋላ ታመልክ ነበር። የእናትሽ እናት ናት? የእናቴ እናት ሞታለች። ታንቃ ነው ሞተችው። ራሷን አጥፍታ በምን አጠፋች? በምን ሁኔታ ገባኝ። በምን ተበሳጭታ ነው? ምንድን ነው አይታወቅም። ብዙ ጊዜ እንቅልፍ የለም። ብር ስታገኝ እንቅልፍ የለም። ግን ብር ካጣሽ ትተኛለሽ። ሃይማኖትሽ የኦርቶዶክስ ነው? ቸርች ትገቢያለሽ? ሁሌ አመልከሽ ነው የምትወጪው? እዚህ ስትገቢ ምን ተሰማሽ? ደስ ሁሉ ነገር ደስ አለ? ከዚህም በፊት የዛሬ 3 ቀን የሆነ ስልክ ይደወልልኛል። በህልምሽ ነው? ምን ይላል? ከውጭ ነው ይላል። ከውጭ ነው ይላል ስልኩ። እሺ ከዛ እኔ ከውጭ ዘመድ የለኝም ማለት ከውጭ ዘመድ የለኝም። $100 መጥቶልሻል ብሎ ሲለኝ እኔ ዘመድ የለኝም ከየት መጥቶ ይሆን እግዚአብሔር ብዬ ስል አንቺ ሚስኮል ሳታረጊ ሌላ ሰው ሚስኮል አድርጎልሽ አገኘሽ። አንቺ ሚስኮል ሳታረጊ ሌላ ሚስኮል አድርጎልሽ